ለስሙ ኢየሱስ ለሚለው ስሙ ልሳን ሁሉ ምላስ ሁሉ አንደበት ሁሉ ጉልበት ሁሉ ከሰማይ በታች ከምድር በላይ ያለው ሁሉ ይንበረከክ ዘንድ ይገባል በሚለው ቃል መሰረት ታቦት ሲወጣ እናንተ እልል ልብላችሁ በታቦቱ ፊት ድፍት ትላላችሁ። እንዴት ደስ ይላል! የቅድስት አርሴማ ታቦት ቢወጣ የእመቤታችን የቅድስት ድንግል ማርያም ታቦት ቢወጣ መታሰቢያነቱ ነው እንጂ የሚሰጣቸው ጽላቱ ላይ የባህሪ የአምልኮ ስግደት የሚሰገድለት ኢየሱስ ለሚለው ስም ለቅድስት አርሴማ የአምልኮ ስግደት አልሰግድም፣ የባህሪ ስግደት አልሰግድም። መታሰቢያነቱ ይሰጣታል። ምን እንደማለት ነው? ለምሳሌ ይሄ ሀገሩ ኢትዮጵያ ነው፣ አሜሪካ ኤምባሲ ያለ ሀገሩ የኢትዮጵያ ሆኖ መሬቱ ግን ለኤምባሲነት ይሰጠዋል። ለሀገሩ ውክልና እንዲሆን ይሰጠዋል፣ ስራ መስሪያ እንዲሆን ይሰጠዋል። ልክ እንደዛ ቤተ ክርስቲያን ጽላቱ ላይ ኢየሱስ የሚለውን ስም በአምላክነት እያከበረች እየሰገደች የአምልኮ ስግደት እየሰገደች ለስሙ መታሰቢያነቱን ግን ለቅዱሳን ትሰጣለች።